ተመልሰናል ከትልቅ ይቅርታ ጋር ያው ታውቁታላችሁ ቶሮንቶ ሳይረን እና እሳት አደጋ መብራት ጠፍቶ ልትል መስሎኝ ኧረ በለው መብራት ጠፍቶ ቢሆንማ በቃ ተጋደልን። እኔ አንድ ሰው የተንሸራተትኩ ነው ግርግር አጋጥሞ ያውቅም። እኔ የአምቡላንሶቹ ነገር እዚህ በቃ አምቡላንስ እንዴ ብሔራዊ መዝሙር በቃ ብሔራዊ መዝሙር የሆነች ድመት የሆነ ዛፍ ላይ ወጣች ብሎ እሳት አደጋ 3 ፖሊስ መኪና ፓራሜዲክ ከስተመር ቢዝነስ ፊዚካል ቢዝነስ መጀመር አስቸጋሪ ነው ኖርዝ አሜሪካ እና ካናዳ የሚለው እብደት ነው እውነት ለመናገር በተለይ አሁን ባለው ኢኮኖሚ ላይ ኤቭሪቲንግ በቃ ሁሉም ነገር ውድ ነው ማለት በየአመቱ እያንዳንዱ ነገር ዋጋ ይጨምርብሃል። የቤት ኪራይ ይጨምርብሃል፣ ኤሌክትሪሲቲ ይጨምርብሃል፣ አብዛኛው ነገር ይጨምርብሃል። ኢቭን በታክስ እንኳን ብታወራርደው ማለት ነው። ገቢ ተመሳሳይ ነው የሚሆነው ቢዝነስ ላይ አዲስ ነገር ካላመጣ አዲስ ፕሮዳክት ካላመጣ። በዛ ላይ ማርኬቱ በጣም ሲቹሬትድ ነው ገባ አይደለ? ሁሉም ነገር ተሰርቷል አይደል? ሁሉም ነገር ተሰርቶ ያለቀ ነው ኦሬዲ አላቸው። እና አንድ ቢዝነስ ጀምር ካለ ኤግዚስት ካደረገ ካንተ በፊት የቆየ ቢዝነስ ጋር ነው የምትፎካከረው። ያ ቻሌንጅ አለው። እሱ ነው አንደኛ ትልቁ አስቸጋሪ የሚያደርገው እዚህ ሀገር ቢዝነስ። በጣም አሁን የሆነ ጥናት መች ነበር ሳነብ ነበር እና እዛ ከክሬዲት ጋር ትሰራ ሪስቶራንት ቢዝነስ በተለይ በቃ የተረጋገጠ ነው በሶስተኛው ዓመት ላይ የመዘጋት ቻንሱ ኦልሞስት 90% ነው። 90% አንድ ሪስቶራንት ከፍተህ በሶስት ዓመት ውስጥ ለመዘጋት የመክሰርና የመዘጋት ቻንሱ 90% ነው። that's the worst business to start ሲባል የሆነም ጊዜም ሰምቻለሁ። በጣም የሚገርም እኮ ነው። ግን የምታየው ደግሞ በየቦታው ሬስቶራንት አለ ኤቭሪ በቃ በሆነች ሜትር ስፔሻሊ እዚህ ቶሮንቶ ደግሞ ታውቀዋለህ የለ እንዴ የሆነች ርቀት ላይ የሆነ ሻርማ ቤት ከዛ ምናምን ቤት የሆነ ቤት አለና እንዴት ነው ኤግዚስት የሚያደርጉት? ያንን ከስተመር ኖሯቸው ነው አይደለም? ብዙ ጊዜ ራሴ የምጠይቀው ነበር። I think passion project ይመስለኛል people get too attached to a business። እሱ ብቻ ይመስለኛል። አንደኛ ሬስቶራንት ቢዝነስ ለመግባት ቀላል የሆነ ቢዝነስ ነው። ኦኬ ኦልሬዲ አሁን ሬስቶራንት ስትከራየው ኪችን አለው ምን አለው እና የሆነ ሪብራንድ እና ሜኑ ይዘህ ነው የምትገባው። የራስን የሆነች ዩኒክ ነገር የሚጨምረው ነገር ካለ ዩኒክ ነው። አብዛኛው ደግሞ የፍሬንቻይዝ ነው የሚያደርጉት። አሁን ኢቨን ራሱ አሁን እንደነ ሰብዌይ ሜቢ the next 10 years ከቢዝነስ ሊወጣ የሚችል እየተባለ ነው። ሰብዌይ is always ሲጀመር እኔ ሰብዌይ ሞልቶ አይቼው አላውቅም። እኔም በቃ ሁሌ ባዶ ነው ምን እንደሆነ እንዴት እንደሚሰራ ሰዎች ሰርቬይ የሚያደርጉት እና ፍሬንቻይዝ አስበዋል። አሁን የሰብዌይ ገዝተህ በቀን የሆነ 2 ሳንድዊች ሸጠ እዛ ጋር 2 ሰው ቀጥረ እንዴት ነው የሚችለው? በጣም that's like almost $100,000 በአመት ዌጅ ላይ ብቻ የምታወጣው አስበው። በሚኒመም ዌጅ ራሱ ለሰው እንደምትለው ቢዝነስን በጣም የሆነ ለየት ደፋር ካልሆንክና እዳ ውስጥ መግባት ማትፈራ ከሆንክ እዳ ውስጥ መግባት እዳ ደፋር ከሆንክ በደንብ ያለንም ካፒታል ኢንቨስት አድርገህ ብድሮችም ወስደህ ካፒታልን አሳድገህ በደንብ በርኒንግ ካሽን አዘጋጅተህ እንዳልኩ ደግሞ ሰው ለማርኬቲንግ ይቋጥራል። ልክ ነው። ማርኬቲንግ ላይ መውጣት አይወድም ማንኛውም ቢዝነስማን። በቃ ማርኬቲንግ በጣም የሆነ ኮርፖሬሽኖች ናቸው በብዛት የማርኬቲንግ በጀታቸው የሚያወጡት እንጂ አይወርድ። እንዲያውም ኮካኮላ ኦልሞስት ለማርኬቲንግ like they spend ከሬቬኒውቸው 80% ነው ምናምን ነው። ያ ሞስት ሲጀመር ኮካኮላ it's all about marketing ቢዝነስ ሞዴላቸው እኮ ቢልድ የተደረገው it's all about marketing they are so good at marketing። ለሰውነት የሚጎዳህ መጠጥ እኮ ያረካሃል ብለው እኮ እየሸጡል አይ ነው በቃ። እና እንትን ሆነ ሲመጣልህ ራሱ እና ስታዝ ኮክ ነው የምትለው በቃ። እና በቃ ምንም ሌላ ጥያቄ እንትን የለም። አፍ ላይ የሚመጣውም እሱ ነው በቃ it's all about marketing። አንተ የራስን ቢዝነስ አሪፍ አድርገህ ማርኬት ማድረግ የምትችል ከሆነ በጣም ኤክስፖኔንሻል የሆነ ሪዛልት ነው የምታየው። ቅድም ያልከው ደፋር መሆን ላይ የምትለው ፐርሰናሊ እኔ አሁን ለምሳሌ ያው ብዙ ሰው ማያውቀው እዚህ ሀገር ስፔሻሊ የኛ ኮሚዩኒቲ ማናውቀው ነገር ምንድነው there's something called good debt and bad debt። ጥሩ ዕዳ አለ፣ መጥፎ ዕዳ አለ። አብዛኞቻችን በመጥፎ ዕዳ ተዘፍቀን ያለ ነው። ይሄ ክሬዲት ካርድ ዴት ምናምን አይደል? ያው አንተም ስራ ፊልድ ላይ አይተውል ይችላል። መድፈር የሚለው ላይ ያው ተመልካቾቻችን እንዳይሳሳቱ ነው just focus on the good debt። ነገ ከነገ ገንዘብ የሚከፍልህ እንዴት ነው እንጂ የምትወስደው ገባ አይደል? ጸጥ ብለህ 15 ክሬዲት ካርድ አውጥተህ አማዞን ላይ እና እንትን ላይ ከጨረስከው ያ ላያቢሊቲ ላይ ካወጣው ምንም አስቴት ካልሆነ ነገ ገንዘብ የሚሰጥ ነገር ካልሆነ ምንም አይጠቅምህም ገባ አይደለ? ግን አሁን በ8% ቢዝነስ ሎን ተበደረ በዛ 8% የተበደርከው ገንዘብ የሆነ ቦታ ላይ አውለኸው
11-12% ሪተርን የሚሰጥህ ከሆነ ስቲል ፕሮፊታብል ያንን እዳ ምልህ ግን ያንን እዳውን ለመቀበልና ለመግባት በደንብ ማወቅ አለብህ የምትሰራውን ነገር ደፋር መሆን አለብህ በራስህና በምትሰራው ነገር መተማመን መቻል አለብህ ካልሆነ ያው እዳዳ ነው የሚሆነው ኪሳራው አይቀርም ዞሮ ያንተ ነው ምንድነው አንተ ደሞ ውስጥ በቃ ደፋር ወይ ከባድ ውሳኔ የወሰንክበት በቃ ድፍረት የሚጠይቅ ቶሮንቶ መምጣት የራሱ እስቲ እሱ ለሱ ነገር እኮ አላውቅም አስተያየው እንዴት ነው ቶሮንቶ ጉዞ ብዙ ጊዜ ዲቴሉ አልጠየቅኩም እና እስቲ ያጫውተና ምለ የሁለት ቀን የሶስት ቀን ውሳኔ ነው በቃ ጀስት ዊኒፔግ ነበር አይደል ዊኒፔግ ሳይሆን ካምሉፕስ የሚባል ትንሽ ከተማ ነች ከቫንኩቨር የ3 ሰዓት መንገድ ነች ገጠር በላት 20 በሾቼ ነበር ነው እዛ ከተማ ሶ በቃ it was like አንደኛ ኤክስፔሪንሱን አልቻልኩትም ሁለተኛ ምለ እንዴ ልበለ ቱዊሽን እንደ ኢንተርናሽናል ተማሪ ነበር መከፍለው የትምህርት ቤት ፕላስ ወጪ አለ ኪራይ አለ የለተለት ኑሮ አለ ምናምን it was getting very hard so ምን ዲሳይድ አደረኩ በቃ ቶሮንቶ መምጣት አለብኝ ቶሮንቶ ማቀው ስንት ሰው ነው 2-3 ሰው ያውም ሃይ ስኩል የተማሩ ጓደኞች አብረውኝ ማለት ነው ያ ሙባረክ ስትራግሉ በጣም ከባድ ነበር ሼልተር ገባው ከሼልተርም ሆኜ ስቲል በቃ ኮንተንት ምናምን እየከተከለ ተለቀ ያለሽ አይደል እንደውም one of the inspirations AK Digitalsን እዚህ ቶሮንቶ ሪሎንች አደረኩበት ሪዝን ምንድነው አንድ ሆምለስ ሼልተር ውስጥ የሚኖር ልጅ ባለው ስልክ በዚህ ስልክ ብቻ ቪዲዮ ቀርጾ ፖስት በማድረጉ ገንዘብ መስራት ከቻለ ሰዎችን አትራክት ማድረግ ከቻለ ካንተ ኪስ ውስጥ ገንዘብ ማውጣት ከቻለ ትልልቅ ቢዝነሶች ትልልቅ ካፒታል ያላቸው ቢዝነሶች ያንን ማድረግ ማይችሉበት ሪዝን የለም ሶ ያ አንደኛው ቻሌንጅ ማለት አንደኛው የደፋር ሙቭ ብዬ ማስበው ከዛ በሁለት ቀን ውስጥ ከዛ መውጣት አለብኝ ማለት አሁን ስሞል ታውን እንደዚህ አይነት ስሞል ታውኖች ስራ አደላላቸው ኑሮ ርካሽ ነው ይባላሉ በብዛትና እንደዚህ አሁን ወደ ዊኒፔግ ወደ አልበርታ ምናምን ያሉ ስሞል ታውኖች እንደውም ሰው ይፈልጋሉ ብዙ ጊዜ ስራ አደላለ በደንብ ኑሮ ርካሽ ነው ይባላል እንዴት ነበር ያዛ ከተማ ሁኔታ አንተ ጋር ምን አይነት ከተማ ናት እስቲ ሪታየርመንት ሲቲ በላት ማለት ሼባ ብቻ ነው ሼባ አሮጊት ሽማግሌ ምናምን ነው ያለው ግን በጣም it was very beautiful በጣም ያምር ነበር ከተማው የምታየው ነገር ደስ ይላል ጧት ስትነሳ ታይት ኔት ኮሚዩኒቲ ነው ጧት ይመጣውን ባሹፌር ታውቀዋለህ ምናምን ወደም ሰላምታኛ እና በቃ ፊልም ይሄ ሆሊውድ ሙቪስ ላይ የምታያቸው አለ አይደለ ስሞል ታውን ፊልሞች እንደዛ አይነት ቫይብ ነበር የነበረው ግን it wasn't for me እኔ አሁን ወደ ቢዝነሱ ዓለም እንደምገባ ስለማቀው ምልህ ያ ስለነበረ የምፈልገው ነገር ለኔ አልነበረም ያ ነገር ምክንያቱም እዛ ላለ ኦዲየንስ ምንም ፕሮቫይድ ማድረገው ነገር የለም በቂ የሆነ ታርጌት ኦዲየንስ የለኝም ፕላስ ትንሽ ማርኬት ላይ ፎከስ አድርገን ምሳሌው ዛና ሞር ሪታየርመንት የሚያደርግ ሰው ከሆነ ያው ቢዝነሱ ጨርሳቸው ምንም አይፈልጉም ካንተ እነሱ ዛፋቸው ምናምን ማየት ስለሚፈልጉ I was like ኮምፒቲሽን ያስፈልገኛል እኔ ራሴን ፑሽ ማድረግ መቻል አለብኝ so whatever the case ብዬ $200 የነበረችኝ ሁለት አመድሽን ይዘሽ ወደ ቶሮንቶ እንደው ያን እኮ ቢገርመኝ አዲስ አበባ የነበረ የጀመርከው ቢዝነስ ነበር ከፓርትነር ጋር በጣም አሪፍ ነው ቢዝነስ ነበር ያ ጥሩ በደንብ እያደገ ነበርና ኢቭን ሲጀምረው 18 አመት ነበር አይደል በ18 አመት አት የሆነ ፖይንት ላይ ሁላ 10 ምናምን ኤምፕሎይ ነበራቸው እሱ ኦኬ እዚህ ከመጣው በኋላ ነው እሱ እኔ በነበርኩ ሰዓት 7 ነው ያ 78 ስቲል ቀላል አይደለም እኮ በዛ በ18 አመት እንደዚህ አይነት ቢዝነስ ማኔጅ ማድረግ ትንሽ እንትን ይላልና ከዛ ወደዚህ መተ ተማሪ ስትሆን እንደዚህ ትንሽ ከተማ ላይ ምናምን ትራንዚሽኑ ምን ነበር ይመስላል አረ በስማ ታንሳብኝ ነው መነሳት ያስጠላኝ ነበር ከእንቅልፍ እግዚአብሔር በዛ ላይ ዊንተር ነበረ በቃ አልኩ ገብቷል እዛ የለመርከው ነገር አለ አንዴ ቪዥኑን ካየው በኋላ ዙሪያ ላይ ያሉ ሰዎች እኮ ምናረጋው ነገር አያውቁትም እኔም ፓርትነሬም ስትራግል ምናረግበት ነገር when you're starting a business ቢዝነሱ ሀብታም ነው አንተ ደሃ ነህ ቢዝነሱ አሪፍ ካሽ ፍሎ ነበረው አሪፍ እንቅስቃሴ ነበረው we were paying our employees very well employees ስል full time it was I think 2 full time እና የተቀሩት ፍሪላንሰሮች ነበሩ ግን ከኛ ጋር የሚሰሩት የነበረው on a monthly basis እየከፈልናቸው ነበር so ያ happen እያረገ እኔ ቤተሰብ አይቅም ነበር እኔ ምሰራውን ነገር አረባክ ምንድነው ካሜራ እየቀረስክ ምናምን አረፈ ትምህርት አትማር ምናምን
እሱ ስለነበረ በቃ ቪዥኑ ነበረ ውስጤና እዚህ ስመጣ I was like አሁን ገብቼ ከየሆነ ፕሮፌሰር ጋር እንዴት ነው ሙሉ ነበር ያልኩትና ትምህርቱ ምን ነበር የመረጥከው? እኔ whatever they gave me ሆነን ለመናገር በፎርማል ኤጁኬሽን ማምን አይነት ሰው አይደለሁም። ያ ቢዝነስ አድሚኒስትሬሽን ነው ቢዝነስ አድሚኒስትሬሽን ገባ። ከዛ አሁን ቶሮንቶ ከመጣ በኋላ ግን ያው ከሼልተሩ ከምናምን ከወጣ በኋላ how do you find it? እንዴት አገኘው? ያ ላይክ የምትፈልገውን አይነት ኮምፒቲሽን አንተ የምትፈልገውን አይነት ኢነርጂ አገኘ? አይ ኖ ላይክ እዛ ያለ ዊንተር ነው ስሞል ታውን ነው ያ የዚህ የዊንተር ዲፕሬሽን አውቀዋለሁ እንዴ በጣም ከዛ እዚህ ስትመጣ ግን እንዴት ነው ሙድ የሆነ ራስ ስፒሪት አፍሊፕት ሆኗል? በደንብ ለስራ ምናምን በደንብ ተነሳሳ? በጣም especially የእኔ የሚመስል ሰው ሳይ when I saw a lot of Ethiopian people Eritrean people I was like okay at least የሆነ ቤቴ የገባው መሰለኝ። ፕላስ ብዙ ኦፖርቹኒቲ አለ ቶሮንቶ ውስጥ ትልቅ ከተማ ውስጥ ሙቭ ስታደርግ። እኔ አሁን ሰውን በወጣትነቱ መከረው ነገር ምንድነው just move to big city right? yeah move to a big city ምክንያቱም ካንተ በላይ ዘና I think ሜሪ ሮቢንስ መሰለኝ አለችው ካንተ በላይ ዘናጭ አለ ካንተ በላይ ገንዘብ ያለው አለ ካንተ በላይ ስማርት ሰው አለና when you see that you're going to be like አረ ማስተካከል አለብኝ ጨዋታዬን መቀየር አለብኝ ጨዋታዬን ትንሽ ስቴፕ አፕ ማድረግ አለብኝ ከፍ ማድረግ አለብኝ እና ይሄ ግዴታ 12000 ኪሎ ሜትር ከኢትዮጵያ ውጡ ማለት አይደለም። ክልል ከተሞች ላይ ከሆነን አዲስ አበባ ሙቭ አድርጎ ድላችን መሞከር ሊሆን ይችላል። just take risks በወጣትነታችን ሪስኩን እየወሰድኩት ነው ሪስኩን ቻሌንጆቹም እየመጡ ነው ግን still it's all about progress እና progress በ20 አመት ወደ እንደዚህ አይነት ቻሌንጆች እና ሪስኮችን ወስደህ እዚህ ከመጣ በኋላ አንተ like how do you see yourself in like the next 5 years? yeah so the next 5 years የቶሮንቶን የማርኬቲንግ ሴክተር አትሊስት 2%ቱን that's a big number you know አይ አመጣጣ ያሳውቃል ቪዥኑን እንትን ለማድረግ ነውና አመጣጣ ያሳውቃል 2% በደም እንዲያስመሽክ በባል እንደው እስኪ ሌው እና ስንት ነው እንዲ ጋልበታ ታስቀምጣው አላውራው 2% is very big so የኦንታሪዮ ማርኬቲንግ ሴክተር $10 billion ነው ይላል። ቶሮንቶ covers 50% $5 billion የ$5 billion 2% ስንት ነው እስኪ አረ በለው ይቅርብኝ ባላውቅ ይሻላል ብሏል ነገር 5 ቢሊዮን ሲባዛ 2% $100 million $100 million annual revenue ዝም ብለህ ስለ ጉራ ሊመስል ይችላል ጉራም ነው ግን just የኔ አስተሳሰብ ነው ማለት ትልቅ ጎል ለራሴ ካስቀመጥ ለምን ትገድባለህ? 100 ሚሊዮን አስቤ 100,000 ላይ ከተቀመጥ I'm making 6 figures a year ስለዚህ still ማለት ድሪምህን እንትን በሆነ ባውንደሪ ማድረግ የለብህም like 10% ከሆነ የምትፈልገው ያ መፈለግ መብትህ ከሆነ ማንም እንትን አምቢሽንን እንትን ማድረግ አይችልም ገባ አይደለ? አንተ አምቢሽን ከሆነ ድረስ አንተንም የምትሞክረው አንተንም የምትደክመው አንተን አይችላልው ብለህ ያሰብከው አይደለ? it's totally up to you ማለት ካልሰራም አልሰራም ነው what's the worst thing that can happen አይቻለሁ the worst thing that can happen በቃ እዚህ በላይ እንዴ ከዛዚህ ቆይ ቶሮንቶ እንደገባ ብዙ ጊዜ ጊጎች ምናምን ስራዎች ይጀምራልና what's the funniest gig የሆነ የጀመርካችሁ ስራዎች አሉ? the funniest gig ወይ በጣም የሆነ ለአንተ ያሳቀው ደግሞ የገረመ ስራዎች የሰራችሁ አለ? አንድ ኢንትረስቲንግ ጊግ ልንገርህ ባይሆን እንትና መታ ነበረ ኢቢኤስ ቲቪ ላይ መቅዲ የምታውቃት ከሆነ ሶ ቶሮንቶ መታ ነበርና እኔ መሰለኝ ለኢቢኤስ ሴግመንት የሚሰራ ነው ሶ አንድ ወዳጄ አፕሮች አደረገኝ መቅዲ መታ ነበርና እንደዚህ ሴግመንት መስራት ፈልጋ ነበር ምናምን ሲለኝ አረ በደንብ በቃ እንሰራዋለን ምናምን then we were able to make it happen አንድ ጓደኛዬ ነበረ ሶ እሱን አፕሮች አደረኩት እኔ ስራ ነበረኝ ያን ቀን I think የሆነ ሚቲንግ ነበረኝ ጓደኛዬን አዋራሁት ከዛን ሚኒመም ዌጅ ከፍለሃለሁ አልኩት he was like okay እዛን ቀረጸልኝ እሱ then ፕሮፊቱን ወሰድኩት nice አሪፍ ጊግ ነው like the funny እሱ አናታ በዚህ ወቀ ወደ ማርኬቲንጉ ምናምን እንዲያገተን የምታስገባው exactly እሱ ነው ቅርብ ጊዜ ነው I think በወራት ጊዜ ውስጥ ያንተስ ግን ምንድነው? ያኔ መጀመሪያ ስራ ያስቀሃል እንደገባው ገና በካሽ ነበር ስራው ራሱ እሺ እና ለሊት ነው ስራው ዲዲ ነበር የምሰራው
ዲዲ ማለት ዴዚግኔትድ ድራይቨር ማለት ነው። እሺ ሰካራሞችን ሄጄ ከባር ምናምን ከፓርቲ ቦታ ነሳና በመኪናቸው እየነዳው ቤታቸው አደርሳለሁ። ጥሩ ቲፕ ነበረው። ሞቅ ያለ ሰው ደግ ነው እጁ ይፈታል። ዲዲ ስሙ ራሱ በቃ ስሙ ዲዲ ስትለኝ ራሱ ገብቶኛል ያልሆነ ነገር እንደሆነ። ዲዲ ብሎ ጥሩ ስራ የለ ዲዲ ብሎ ሰዎች እንዳይጋጩ እየረዳው ነው። ተቻለ መጠን በሰላም ቤታቸው መግባታቸውን አረጋግጥ ነበር። ግን በጣም የሆነ በቃ ፈኒ የሆነ ኤክስፒሪየንስ ነበረው እሱ። በቃ አገር እንዳውቅበት አደረገኝ። ኢማጂን ሌሊት ነው የምትነዳው። በደንብ የዚህን ሀገር መንገድ ራሱ ላይሰንሱ አለኝ። ይሄ ኮምፈርትብል ሆነ እንደ ልብ የምትነዳበት እንትን አለ የለም የሚያደነጋግጥ ነገር አለ። እና እዛ ኤሪያ ላይ ነበርኩና ትዝ ይለኛል የሆነ ጊዜ ስኮጋ የሚባል አለ ካቦካው ከኦሸዋ አልፈ ኖርዝ ነው ገጠር ከተማ ነው እና ሬድ ኔጎሽ ናቸው እንዳለ እዚያ ያሉት። ከዛ የሆነ ቀን እኔና ጄሰን የሚባል ነበር ሁለታችንም ጥቁሮች ነን እና በሌሊት እየሄድተው ሰው ይዛችሁ ነው ሰካራ ልናነሳቸው ነው እንጂ ገና ከሆነ ቦታ አንስተናቸው። ኦኬ መኪናው የራሳችሁ ነው የድርጅቱ ነው? የድርጅቱ ሳይሆን በራስ መኪና ነው የምሰራው። እና እኔ የተቀጠርኩበት ምክንያት አንደኛ ማኑዋል መንዳት ስለሚችል ነው። ማኑዋል ብዙ ሰው እዚህ አለመደው እና ማኑዋል መንዳት ይችላል ሰው በዛው በቃ ወንደ ስፓት ተቀጠርኩ። መሬዜም ኦኬ ቻንሴ ነው ማለት ነው ብዬ ከዛ አንድ ማኑዋል መንዳት የሚችልና አንድ ኖርማል ድራይቨር ነው። ከዛ በሱ መኪና ነው እሱ ምንድነው እኔ ነው የሚከተለኝ። የሰዎቹ መኪና ፒክ አድርገን ስንሄድ እሱ ከኋላ ይከተለኛል። ሰዎቹን ቤታቸውን እናደርሳለን። ሂሳባቸውን ከተቀብለ ምናምን ክፍያ ፈጽመን ቁልፉን ሰጥቼ እንሄዳለን። ደግሞ ሌላ ሰካራም ደግሞ እናነሳ እንሄዳለን። እና ከዛ እዛ ቦታ ስንሄድ ማለት ነው እየነዳን የሆነ ሰዓት ላይ አስፋልቱ አለቀ። ፒስታ መንገድ ሆነ። በቃ በሳቅ የሚገድል ሁኔታ እና ልጁ ቴሪፋይድ ሆነ። እዚህ ተወልዶ ያደገ የኖረበት ሀገር ነው። እኔ ምንም አልመሰለኝም ያው ፒስታ መንገድ ምናምን እና ድንብር ብሎ ጠፋሃል እንዴ ምን ሆነሃል ምናምን እንለዋል። አይ እኔ በቃ ይሄን ስራ ካንስል ቢያደርጉልኝ ይሻላል አይደለም ምናምን ይቀውጠዋል። ኧረ በእናትህ ደርሰናል እኮ እስካሁን ስንት ሆነ 20 ደቂቃ ምናምን ነርሰን ድጋሚ ሊመልሰኝ ነው እንዴ? እኔ በቃ በዛ ላይ ሽቀለውን እፈልገዋለሁ ገባ አይደል? ከዛ ይሄድን የሱ መኪና ማለት ነው ትነጥራለች አስሬ። ከዛ ስንደርስ ማለት ነው የምር በቃ ይሄ የሆነ ቤቱ እንደዚህ ዝቅ ያለ በጣም ዝቅ ያለ ቦታ ነው። መንገዱ እንደዚህ ነው ርቀቱ እና እዚህ ጋር ነው ያቆምነው እኛ መኪና። ቤቱ ያለው እዚህ ጋር ነው። ከታችን ሰዎቹ ምን የሚያክል እሳት እያነደዱ ከበው እየጠጡና እየጨፈሩ ነው። ኧረ እባክህ እሺ። ከዛ ማን ወርዶ ይንገራቸው መምጣታችን። ኧረ በስመ አብ ማንን ነው ፒክ የምታደርጉት? እንዳለ ታቱ በታቱ የሆኑ ናቸው ነጮች ናቸው ጽማሽ አደጋ ምናምን እና የሚሰሙት ሜታሊክ አሮክ ነው ምናምን። ሁለታችን ልጆችንም ጦሮች ነን። ማን ሄዱ ያናገር ነፍሴ ማን ደርሰናል ይበል እንዴ። ከዛ ቢሮ ደወልናቸው መምጣታችን ተነገረ። መጡ ባልና ሚስት። ከዛ እኔ ነኝ የምነዳው የእነሱ መኪና። ከዛ መኪናቸው ውስጥ ገባሁና መንገድ ጀምር ያንን ፒካፓቸውን ያዝኩ እየድን ማለት ነው። ሰውየው ነዶ ይለኛል ያ ያዘው ማለት ነው የሆነ በቃ 2009 ምናምን ሆንዳ ሲቪክ ናት። በዛ መንገድ ላይ ከዚህ ፒካፕ ጋር እንዴት ነው አረኳ ላይ ኳል ለሚከተል ችግር የለውም ያውቋል አይደል አድራሻውን ይለኛል። ያውቋል ንዳው ሲለኝ ሶስተኛማ እስክጠይቀኝ አልጠብቅም አረጋትኩት። ለዛ ነው በብዛት እነዚህ ሬኔኮች ምናምን ላይክ ትራክስ አይደለ ትልልቅ ትራክ ቦታውም ራሱ እና ገበሬዎች ናቸው እንዳለ ኖርማሊ ፒስፉል ናቸው። ምንም ይሄ የሆነ እንትና ምናምን አለ እንደምናቸው እኛ ያው ሌሊት ስለሆነ ኦልሞስት ስንሄድ እዛ ስንደርስ ኦልሞስት 2:30 ምናምን ሌሊት እና በቃ እንዴት ነው 2:30 ላይ የጠጡ ሰዎች ምናምን ሆነ ልም ያለ አንተ ከዚህ እንደ አንተ እኮ ጨለማው አይታይም በቃ እንዴት እንደሚያስፈራ እዛ ጋር የሆነ በቃ ሆረር ፊልም ነው የሰራው እሱም። ከዛ እሱ መደናገጥ ደግሞ እኔም ፓኒክ አስደረገኝ። ብቻ እሱ አንድ ኤክስፒሪየንስ አለ ያስቃል። አንተስ ምንድን ነው እንደዚህ ፈኒ ኤክስፒሪየንስ እዚህ ከመጣ ላይክ ስፔሻሊ ቶሮንቶ ውስጥ ዋይልድ የሆነ ነውና ያጋጠማል? ምን ያላጋጠመኝ ነገር አለ? የሆነ ሰዓት ምን ያልደረሰብኝ አለ እንዳልኩ መጀመሪያ አካባቢ ሼልተር ገብቼ ነበርና አተኛም የሆነ ሰዓት ላይ ክራኬድ ምናምን ሊገባ ይችላል። ይሄ ሱሰኞቹ ምናምን ይገባሉና ከዛ የሀገር ሰላም ብዬ ተኝቻለሁ። እዛም ሆኜ ስቲል በቃ እሰራ ነበር በደንብ ይሄ ቢዝነሴን ለማጣጣፍ እየሞከርኩ ነበርና
በቃ ክላይንት ጋር ሚቲንግ ነበረኝ አይ ቲንክ ሹቲንግ ዴይ ነበረ ቀርጬ ምናምን በቃ ፎጣውኝ ገብቼ ተኝቻለሁ 11 ላይ ነው እንደዚህ አጮልቄ ሳይ የሆነ ነጭ ሰውዬ እዚህ ጋር 666 ተነክሶ ከዛ አየሁት በቃ ገብቷል ለምጄዋለሁ እኔ ብዙ ጊዜ እንደዚህ አይነት ኢንሴን ነገሮች ስለማይ ለምጄዋለሁ ገብቶተኛ ከዛን ኤሲ አይ ቲንክ ተበላሽቶ ነበር ለውለቀም ምናምንና በፋን ነበረ እንትን ምን ነው እንጂ 30 ምናምን ዲግሪ ነው በጣም እልል ያለ ሙቀት ነው በፋን ነበረ የነበር ነውና እኔም አንድ ፋን አለኝ አንድ ኢትዮጵያዊ ጓደኛ አለ እሱም የራሱ ፋን ገዝቷል ሶ በቃ እንደዚህ ፊል ወደፊታችን አድርገን ነው ምንተኛው በጣም ሙቀት ከመሆኑ የተነሳ ፊት ላይ አድርገን ነው ተኝቼ ያለ ልጁ ይነሳል ይወስዷል ፋኑ ፊት ለፊቱ ያደርጋል ኢማጂን ራሴን ገዝቼ ምናምን ያሰፋኑ ይወስዷል ልጁ እኔ የመጀመሪያው ላይ በቃ ታነሳዋል ገብቷል ያ ሰውዬ እኮ አታውቅም እኮ ምን ሊያደርግ እንደሚችል እኮ አታውቅም በቃ ወሰርኩት በቃ ይሰው የፈለገውን ያርገኝ ብዬ መጀመሪያ ጊዜ ወሰርኩት ሁለተኛ ጊዜ ወሰረው ድጋሚ ዋቅዳዋ ማለት ነው ከዛን ተነሳው በቃ ያስፈራል ምናምን ደግሜ ወሰርኩትና እንትን አልኩ ሶስተኛ ጊዜ ሊወስዱ ሲል ተናገርኩት ምንድነው በራሴ ብር የገዛሁት እንትን እኮ ነው ምናምን የሩሙ አይደለም ገብቷል ምናምን ያስረዳውት የሆነ ገብቷል ፈርም መሆኔ ምናምን ተደብለሽ እንዲህ በቃ ወኔሽን ተሰባለ 666 ያያሽ እሺ ብሎ ወጣ በቃ ጉዳችን ተባባልን እሺ ብሎ ወጣ መጣው ብሎ ወጣ አንዴ መጣው ብሎ ወጣ በቃ አስተነቆለብን እና መስቀልሽ ምናምን ይገሽ የዛሬ ጸሎት እያደረግን ማርያም እያልን ለሊት ሙሉ አለንቀርላ እኔ በሚገርም እኔ ቶሮንቶ እኮ እብደት የተለየ እብደት ነው እንዴ በጣም ክራኬድ እናንተ ነው አይ ብዙ ነገር ሀፕን ያደርጋል ዴይ ስትሬት ይደርስብሃል አውት ኦፍ ኖዌር ሰው ያስፈራራል ምናምን በተለይ እንትኖች ድራግ ክራኬዶቹ ምናምን አስቸጋሪ እኔ ራሱ በፐርሰናሊቲ ስላጋጠመኝ ነውና የሆነ ጊዜ ገና መኪና እንደያዘው በቃ ውጋር ምናምን ሸክላለሁና አው ቅዳሜና አርብ ቅዳሜ ደግሞ ያው ዳውንታውን ኪንግ ስትሪት አካባቢ ምናምን በደንብ አፈሳፈስ ላድርግ ምናምን እያልኩ ተመችቶኛል ማለውና በቃ ቀጣጠልኩት የሆነ ጊዜ ላይ ትዝ ይለኛል ብቻ ከሆነ ቦታ አንስቼ ማደርሳ ሸልበርና ዛ ፓርላመንት አካባቢ ያ ቀወሰው ቦታና ልክ በቃ አውርጃት ምናምን ቴንኪው ምናምን ብላ ወርዳኝ እኔ አፔ ምናምን እንትን ብዬ በር ተከፈተና የሆነ ሰው ይገባ ብታምንም ባታምንም ማለት ነው ሱሪው እዚህ ጋር ነው ጉልበቱ ጋር ነው ከዚህ በላይ ራቁት ነው ጸጉሩ ግማሹ መላጣ ምናምን ገባው ገና በር ዘግቶ ቁጭ አደጋብ ምን ዳርግ እንደማረግ ግራ ገባኝ ገና እኔ አሰበው ለሀገሩ ፍሬሽ ነኝ እስኪ ጨርሳ ጠብቆም ውጪ ገባና በር ዘግቶ ቁጭ አለና የሆነ የቀጠረኝ እኮ ነው የሚወስደው አውራ ምን አይል ቁጭ አለ የት ነው የሚሄደው አለዳል ጎትቶ ሰው መንካታችን ደግሞ እዚህ ሀገር እኮ ችግር ነው እንዴ በጣም ከባድ እንዴ እኔ ምን አባቴ ላድርግ ምናምን አጠፋፎ ምናምን ውጣቱታ እንዲሰማል እሱ ሌላ እንደዚህ ቆልፏል በቃ ዜድ ሰርቷል እዛ መኪናው ይሄ ሰውዬ ዛሬ እዚሁ ጫረብኝ ወይኔ ዳይ በገዛጅ ከዛ መጡና የሚያውቁታል መሰለኝ ጎትተው አንተ መሪ ይዞ አልወርድ ብሎ በግብ አረባክ ቆልፎ ያውጣ ሲሉት መሪውን ይዛል ዘግቶ ነበር እኮ የነበረ ሰው ማን ነው የሚያወጣው ቆይ እዛ አብሮ ሳይል የሚያውቁት ናቸውና እዛ አካባቢ እንደዚህ ሰብሰብ ብሎ የሚቆማሉ ነው ብቻ ምን የቀጠረው እኔ ያቀኝ መስል ማለት አንተ ከፈተ ገባ ቁጭ አለ ደግሞ እኮ በቃ እኔ ምንድነው አንዳንዴ የሆነ ድራግ ላይ ያለ ሰው ትፈራለህ አይደል ምን አይነት ሪአክሽን እንደሚወስድ ቀጣ የሆነ ሰዓት ላይ በቃ ምን እንደያዘም እኮ አታውቅም እኮ እሱን እኮ ነው ማለት የሆነ ነገር ከዚህ ጋር የሆነ የእንትን የኒንጃ ሶርድ አውጥቶ በማታ ከሱ ጋር እንደ ዩኬ እንዳይሰጥ አይ አረብ ያጋጠመ ነገር ብዙ ነው የሆነ ሰዓትም እኔ እንደዚሁ መንገድ ላይ ይሄድኩ መጣ ከጀብ ያዘኝ ቦርሴን የሆነ ግብዳ ሰውዬ ማርያምን ነው የምልህ መጣና ያዘኝ ከጀርባ እንዴ ምንድነው ምናምን ደንግጫለሁ አትነካካም እዚህ ሀገር ገብቷል ያለመድኩት ነገር ነው ላፕቶፔን አምጣልኝ አሬኔ ጌታ ለሰጠው የራሴ ነው እንካሽ ካልክማ በቃ ከተማነን ይቀራል አምጣ ላፕቶፔ ምናምን ከዛ ፖሊሶች እየሮጡ መጡትና ሊቭ መሎ በቃ ቴረር ተፈጠረ አልኩ ተሸብር በሽብር ከዛ መጥተው አዋሩኝ ምናምን ጥሎ ላፕቶፕ አይ ቲንክ ላፕቶፕ ጥሎ ይሁን ያሉኝ ላፕቶፕ ራሱ የለውም ይሁን ያሉኝ አሁን አይደል በዛ ሰዓት ልቤ ቆሟል 2 AM ነበረ ሌሊት ላይ ነበረ
እና በጣም የክራኬድ ስቶሪ አያልቅም እዚህ ሀገር ስፔሻሊ ደግሞ እኔ እዛ እንደመጣሁ ኢትዮ ያልነበረ ያ ኦሸዋ የሚያውቀው ያውቀዋል ብዙ አለ ሳውዘር ኦሸዋ ሳውዝ ማለት አንተ ካናዳ አይመስልህም እኮ እዛ ማርያም ሌላ ክልል ነው እሱ ሌላ ኦሻ ሳውዝ እንትን የገባ ይመስላል ይሄ የጫካ ትራይብ ምናምን ስማ እኔ በቃ የሆነ እንደዚህ አንዳንዴ ዴሊቨሪ ምናምን አገር እንትን ስላና ዴሊቨሪ እየሰራው አስቀምጬው ማለት ነው አየዋለሁ እዛ ጋር በብስክሌት ቆሟል እና እኔ ምን እንደማለ ነው ተሳላረኩት አስቀምጬ ፎቶ ምናምን አንስቼ ወደ መኪና ገብቼ ምናምን ስል ላጥ እያለ ብንቀርብላለሁ ደግሞ ወጣት ምናምን ቢሆን እኮ በእርግጠኝነት 70-80 የሚሆነው ሰው ኧረ እባክህ አንተ ይሄን ብስክሌት ይጋልበዋል አልኩ በመኪናው ላይ ኧረ ምን አገባህ አንተ እኔ ምን አገባኝ ያለው ለምን ታሯሩጣለህ በቃ የሰው ምሳ ወሰደ ብዬ ከሱ ጋር ግብግብ ፈጥረው የክራኬር ነገር ከባድ መሆኑ የምታውቀው እንትን ካለ ይሄ ኩስትር ካለ ወሬ አውጥቶ በጣም እንደዚህ እኮ ነው የሚከቱና እኔ ደስ የሚለኝ ኢትዮጵያ ውስጥ ይሄ የእጽ ምናምን ህግ እንደዚህ ጠንካራ መሆኑ እዚህ ስታየውን ሰውን እንዴት እያጠፋ እንደሆነ ወጣት ትውልድ ነው በቃ እየገደለ ያለውና በቃ እኔ እሱ በጣም እንደዚህ ጥብቅ ህግ መኖሩ ይሄ እጽ ላይ ምናምን ላይ በጣም የምደግፈው ነገር ነው አትሊስት ምልህ ይሄ ሃርድ ድረግስ የሚባሉት ነገር በደንብ እንትን ምንድን ነው የሚባለው ሬጉሌት መደረጋቸው it's very good ፌንተናል ምናምን በተለይ ይሄ እሱ ነው እኔ አይ ዶንት ኖ ላይክ ምልህ እንደሰው ነው እንደዚህ አይነት ነገር ኤክስፐሪመንት ራስ ላይ ማድረጉ ኧረ በስመ አብ እዚህ እሺ ምናልባት ተረዷል ላይፉ ምንም ትንሽ ለጨለላቸዋል እዛ ግን አንተ ማርያም እንደዚህ የሚያስቀውስ ነገር እኮ ምልህ ያው ሀስሎ እንዳለ ነው ችግሩ አለ ምንም አለ ግን ያ በቃ ዲፕሬሽኑ ብቸኝነቱ ምናምን አዛ የሚያደርገው ነገር ብዙ እንትን የለምና እንደዚህ አይነት በጣም ሃርድ ኮር የሆነ ድራግ የሚያስጠቀም ነገር የለም ኢትዮጵያ ውስጥ ኢትዮጵያማ ኮሚኒቲ ኦሪየንትድ እኮ እዚህ እኮ ማንን ታወራለህ እኔ አይ ሪሜምበር ካምሉፕስ እየነበርኩ ከአንድ ጓደኛዬ ጋር ነበረ ወደዛ ከኢትዮጵያ ሙቪ ያደረግ ነው ጓደኛዬ ሲሆን አብሮ መሄድ ልጅ ነው ምናምን ተዋውቁ በሚል ማለት ነው ፕሮሰሱን እንትን ያሉልን ፕሮሰሱን ያመቻቹልን ልጆች ነው ያስተዋውቁ ሄድን አንድ ሳምንት አየው እኔ እዚህ ገጠር አልኖርም ብሎ ቆርጦ ወደ ኦቶዋ the first 2 weeks አንድ ሰው አላወራውም ከአፌ ይሄ እቃ ስገዛ ቴንክ ዩ ምናምን ከማለት ውጪ አንድ ሰው አላወራውም እና እንደዚህ አይነት ሀገር ውስጥ እየኖርክ እኔ አልፈርድባቸውም እሱ ነው በቃ ገብተዋል ፕላስ ሶፍት ድራግስ ምናምን የሚባለው ተው እሱ ኤቭሪባዲ መንግስት ያበረታታል ላይ ይሰጣል እንዳትጨነቅ ስራ በጣም ሰርተሃል ይችን ጨስ አድርግባት ምናምን ወሰደላት ራሱ ዶክተሩም ያዝልን አይመስለው እና it's እኛ ያው የሜንታል ሄልዝ ፕሮፌሽናሎች አይደለንም ግን አይተህ የምታውቀው ነገር ነው አይ ነው ላይክ መገመት ትችላለህ ብዙ ሰው ድራግ ምን ሊያደርግ እንደሚችለው ግዴታ ኤክስፐርት ሆነ እንትን ሳይሆን ላይፍ ራሱ እኮ ታየዋለህ አንዳንድ ሰው ታገኛለህ እንደዚህ ኤክስ ድራግ አዲክት የነበሩ ሰዎች ምናምን ታሪካቸውን ሲነግሩ ማለት ነው የሆነ ነገር አለ ፓተርን አለ አብዛኛው ጋር ሰው ጋር የምታየው እና ደግነቱ አሁን እኛ ኮሚኒቲ ላይ ደግሞ እኛ አይመቸንም እንደዚህ ነገር አበሻ ሰራተኛ የትም ሀገር ብታየው እኮ አበሻ እኮ ሱቁን ከፍቶ ተፍተፍ ብሎ የሆነ ነገር አድርጎ የሆነች ቤት ገዝቶ ምናምን በቃ መላውን ነው ሌላ ታሪክ ምናምን መዳበጭ የለውም በጣም እኔ ይሄ ያስደስተኛል በእውነት የትም ሀገር አፍሪካኖች ሲጀመር ኖቲስ ያደረኩት ነገር we have different ways of እንዴት ልበል እዚህ ሀገር ካደገ ልጅ ጋር እንደ ኢሚግራንት ያለ አመለካከት ይለያያል አሁን ለምሳሌ እዚህ ሀገር ያደገ ልጅ የሚታየው ምንድነው የጓደኞቹ ጋር ፈታ ብሎ የሆነ እያለመጠም ቢሆን ዩኒቨርሲቲውን ጨርሶ ምናምን መግባት ነው if you're an immigrant እየሰራህም ካልተማርክ ነገ ይበላሻል እየሰራህ ካልሆነ አሁን ነገ በለው የለምና you have a different mindset ገብቷል እሱ ጉንፋናሞ ለመተኛ ተጸጸታለህ ራስህን ራሱ ጊልት ይገላል እኮ ለጉንፋን ብለህ እንደው አንተ ቀበትክ ምናምን ይላል ራስህ እኔ ግን አሁን ብዙ ሰው ሁለታችንም እርጅ እናደርጋለን ቢዝነስ ጀምሩ እያለና ያው it's not for everybody business ለሁሉም ሰው የሚሆን ነገር አለም ግን ኢትዮጵያ ውስጥ ራሱ ሎንሊ ሊያደርግህ የሚችለው ነገር ቢዝነስ ነው እንደ ኢትዮጵያ አይነት በጣም ይሄ ቅርብ የሆነ ኮሚኒቲ ውስጥ ራሱ የራስን ቢዝነስ ሲጀምር የራስን ቢዝነስ ላይ ፎከስ ማድረግ ሲጀምር
የተወሰነ ሰዓት የምትገለልበት ጊዜ አለ። የምትገለልበት ስልህ ራስህ የምታገልበት ነገሮች ላይ ስራው ጊዜውን ብዙ ጊዜ ነው ይወስድብሃል ለማለት ነው። ኢትዮጵያ ውስጥ እንደዛ ከባድ ከሆነ እዚህ ሀገር እንዴት ነው የአንተን ኤክስፒሪየንስ እንትን ለማለት መጀመሪያ ላይ ለምን ያለኝ ሰውዬም በጣም ጥሩ ጥያቄ ነው። ስራዬ 9 to 5 አቁሜ ከዛ ከምሰራበት ትምህርት ቤት ክሬዲት ምናምን ጀምራለሁ ስል ቢዝነስ ልጀምር የራስህን አለኝ። ለምን ያለኝ ምንድን ነው የሰውየው ኬኔዲያን ኬኔዲያን ለምን አለኝ። በቃ እኔ የራሴ ነገር መስራት እፈልጋለሁ እና ለምን ትክክለኛ ጥያቄ ነው። ምን ሆንኩኝ ብለህ ነው እና ሲጀምረው አንተ አይምሮ ብዙ ጊዜ የምንሻወደው ምንድን ነው ዊኖ ላይክ ያወቅ ነው ይመስላል አብዛኛውን ነገር ወይ ካምስ ስራ ቢዝነስ ጀመረ አይደል ሁሉንም አንደርስታንድ አድርጌዋለሁ ብለህ ታስባለህ በተወሰነ ሌቭል። ውስጡ ስትገባ ግን ማለት ነው ያ ምንም ነገር ምንም ማተሪያል እንደ አዲስ ነው የምትማረው። እንደ አዲስ ሁሌ ሰርፕራይዝ ነው የምትደረገው እና አዲስ ነው የምትማረው። የማይክ ታይሰን አባባል እንትን ምንድን ነው everybody has a plan until they get punched in the face እውነቱን ነው በቃ እና እንደዛ ነው። ግን ምንድነው በዛው ልክ ጊዜም በጣም ይወስድብሃል እንዳልኩ ነው። አሁን ኢቭን አንዳንድ ጊዜ ከሁለት ወር በላይ ጓደኞቼ ላላገኝ ይችላል። እዚሁ ያለን እንግዲህ በቃ ላትገናኝ እነሱም ስራ ቢዚ ናቸው። ግን እስቲል ደግሞ እኔ ደግሞ ሞር እንትን አለብህ ገባ አይደለ እሱ አለ። ግን አይ ዶንት ዶፍ ደዴ ያው እንዳልከው ነው አስተሳሰብህ ነው እኔ እነሱም አንደርስታንድ ስለሚያደርጉ ስለምታወራም ስቲል በስልክም በምንም ትገናኛለህ። ግን እንዳልኩ ይሄን ጋውት ማድረጉ መዝናናቱ ምናምን ኢቭን አንዳንዴ እንደዚህ ኢቨንቶች ምናምን መሄድ ፈልግና የሆነ አፖይንትመንት ይኖርብሃል በዛን ቀን ላይ ወይ ጠዋት መነሳት ያለብኝ ጉዳይ ሊኖር ይችላል። ልቤ የሚነካኝ ነገር እሱ ነው። አንዳንዴ ስልክ ይደወልልኛልና በቃ ከጀርባ ጫጫታ ሳቅ ምናምን ሰማለሁ ሞቅ እያለ ነው ምናምንና አንተ ላፕቶፕ ላይ እኔ በቃ ላፕቶፕ እሺ የላፕቶፑን ነገር ምልህ ወይ ማታ አንዳንዴ ሳክሪፋይስ አድርጌ ምናምን ትላለሁ ሰው ቀጥረ ሲሆን ወይም የሆነ ሚቲንግ ኖሮብህ ምናምን ከሆነ ግን I think that's one of the hardest feelings እኔ ቢዝነስ ከመስራት ብዬ ማስበው because I'm starting out ደግሞ ገና አልለመድኩትም ያን ፊሊንግ ነው። ቫኬሽን ራሱ አሁን የሆነ ቦታ በቃ ልንወጣ እንደዚህ የሆነ አብረን እንሂድ ምናምን ሲባል አንተ መንቀሳቀስ አይችልም እዚህ ጋር እንዴ እኔ ቤት ኪራይ ምናምን አንተ ደልቷችሁ ነው ምናምን ትላለህ እና አንተ በቃ እንትን ማለት አትችልም። ይሄ በቃ ኢንጆይ አታረግም ላይፍ እንደ ድሮ በጣም ብዙ ሚዝ ነገር አለ እና ምክንያቱም ፕራዮሪቲ ነው ራስ ላይ ሌላ በርደን ነው የጨመርከው። አሁን ራስን ብቻ የለም የምታስተዳድረው ሁለት ነገር ነው ካምፓኒ ነው ራስንም ነው ሌላ ልጅ በለው ያ ደግሞ ካምፓኒው ለተወሰነ ጊዜ ማለት ጸጥ ብለህ መቀለብ ነው በቃ አምጣ ነው ነው በቃ እዛ መከራ ነው የሚያበላና የሆነ ሌቭል ላይ ራሱን በራሱ ጥሩ ያደረገ እስኪመጣ ድረስ ያለችው ፔሪየድ በጣም ቻሌንጂንግ ናት። ምልህ ብዙ ጊዜ ራስህን ይሄ ነገር እባክህ ምናምን የምትልበት ጊዜ ይመጣል። ለምንድን ነው እንደዚህ ሆነው ነው አላላይ ነገር ባይሰራስ ዳውት የምታደርግበት ጊዜ ይኖራል። ግን ያው ትቀጥላለህ። እሱ ብቻ ሳይሆን ደግሞ ብዙ ሰው ያበደለት ነው የሚመስልህ ማን ነው ብዙ ሰው ሲያየህ ምንድነው ፐርሲቭ የሚያደርጉት የሚያስቡት ምንድነው አረረ ሱራፌል እንትን ብሎ አራ ቪዳን ሶሻል ሚዲያ ላይ እኮ እያንቀሳቀሰው ነው ይላል። ግን እኔ ስንት ጊዜ ነው ማልፈው ሀሳብ ውስጥ ሆኜ መውጫዬን እያለፉት እዚህ ጋር ካልኩሌት እየቀመርክ ማለት ነው ትነዷለህ። የት ነው ያለው ትላለህ የሆነ ሳለ የት ነው ያለው ትላለህ ትቃኛለህ። ያና ትስላት ግላመረስ የሆነ ነገር አይደለም ያ ወይስ ግላመረስ ያደረገ ድረስ መጀመሪያ አፈር ነው የሚያበላ ምንም ጥያቄ የለውምና በቃ እሱ ነው ከቢዝነስ ፓርቱ የሚደብረ ጊዜን ይወስድብሃል ገንዘብን ይወስድብሃል ትሪት አያደርግም በቃ አንተ ነው ሁሌ የሆነ ዶነ ሰዓት አቡይዝ ነው የሚያደርገው አቢዩዝ ያደርጋል በጣም በቃ ጭራሽ አንዳንዴ ቡሊም ሊያደርግ ይችላል። አንዴ ሁሌ ነው እንጂ አንዳንዴ አለ በቃ ሁሌ ማለት ይችላል አብዛኛውን ጊዜና እንዴ ጠዋት ስትነሳ እኮ ሐሳብ በሐሳብ ሆነ እኮ ነው የምትነሳው ከእንቅልፍ እኮ በቃ ኢሜሉን ለመክፈት የምትፈራበት ጊዜ ቼክ ማድረግ ኖቲፊኬሽን ምንድነው ደግሞ ምን አደረግኩ ኢሜል ሳይሆን እኔ ደግሞ ዋትስአፕ አንዳንዴ በቃ የሚያሳቅቀኝ ጊዜ አለ። ያው ማይ ዌይ ኦፍ ኮሚኒኬቲንግ ዋትስአፕ ነው። በቃ ተነስተህ ዋትስአፕህን ራሱ እንትን ከሰማይት እንትን ይላል። በዛ ላይ ወሩ እንዴት እንደሚሄድበት በተለይ ፔመንቶች ሪከሪንግ ቢሎች ካሉብህ ይሄ አንድ ብሎ ማለት ነው 27 ይላል። ወይኔ ጉዴ በቃ ሌሎቹ ቀን ምን ታደርግ ነበረ ነው አንድ ብሎ 27 እሱ ልክ ነው እንዴ ትናንት አንድ የከፈልኩት እላለሁ። የሆነ ነገር ይመጣል እንዴ ነገር ትናንት አንድ ላይ ያደረኩት መስሎኛል ዛሬም ይመጣል። አካውንትን ስትያው ንቅንቅ የለም። በዛ ላይ ከቢዝነስ ማወቅ ያለበት ሲጀምረው ችስታ ለመሆን መዘጋጀት መቻል አለበት። ሶሪ
መጀመሪያውን ጊዜ ብሮክ ነው የምትሆነው። ኤግዛክትሊ በቃ ቢዝነስ ኦነር ማለት ቢዝነስ ከጀመረ ሰው ምንም ነገር ለራሱ የሚያደርገው ነገር አይኖርም። የምር እኔ ራሱ አንዳንዴ በቃ እቺን ነገር ልግዛ እንዴ አማዞን ላይ ሆነ ነገር አይ እንትን አለ ያቺ ነገር እቺ ነገር እንዴ ነው ቀበልክ ምናምን በቃ እንትን የራስን ፍላጎት በጣም ታጣለ እና በቃ ኢቭን በሌላ በሳይድ ኢንካም ራሱ ከኑሮ የሚተርፈን ነገር ሁላ ይወስድብሃልና እንጂ አታደርጉም ለተወሰነ ጊዜ የምትወደውም ስራ ቢሆን የምትፈልገውን ያህል ያ ስትራግሉ ያበሳጫል፣ ፍረስትሬት ያደርጋል። as long as it's for a reason የሆነ ስትሮንግ የሆነ ሪዝን ካለ ሶሻል ሚዲያ ላይ እገሌ ስላለ ሳይሆን አንተ ጀስት ውስጥህ የሆነ ፓሽን to make something better የሆነ እዚች ዓለም ላይ አሻሬን አሳርፌ ማለፍ ፈልጋለሁ የምትል አይነት ሰው ከሆንክ አንዳንዴ ፐርሰናሊቲም ስለሚጠይቅ ነው እንደዚህ አይነት ሰው ከሆንክ ግን it's worth doing it። እኔ አሁን መስራት ያለብኝ ስራ እንዳለ እያወቅኩ ከጓደኞቼ ጋር ሄንግ አውት ማድረግን ኢንጆይ አላደረገውም ምልህ because at the back of my head ከነሱ ጋር ስለያይ ነገር የሚጠብቀኝን ነገር አውቀዋለሁ ወይም እዛ ታይም ላይ ሌላ መስራት ያለብኝ ስራ እንዳለ አውቀዋለሁና just it needs የሆነ ስትሮንግ የሆነ ሪዝን ለምን ዋይ የቀደም ያልከው ስትሮንግ የሆነ ዋይ ያስፈልጋል። በቃ እሱ ነው ዋይን ካልመለስከው አስቸጋሪ ነው። ምክንያቱም you will hate it እንደ መሀል ላይ መጥላት ትጀምራለህ ስራ እሱ ነው አሁን አንተ የገባኝ ነገር እሱ ነው። በቃ አይዲያው ጥሩ ነው ብለህ ታስባለህ አረጋዋለሁ ይችላል ስለና ግን የሆነ ሰዓት ላይ ሴንስ አይሰጥም። ምክንያቱም ያችን ውጤቷን ማየት እስኪጀምር ድረስ ያለችው ጉዞ ብዙ ነገር ነው እንዳልኩ አሁን ከሰው ጋር ቁጭ ብለህ እየተጫወተ ያወራ እየተሳቀ እንደዚህ ተሰብሰብ ብለህ አንተ ሌላ የለህም ተነሃል ነው ለምንድን ነው ቆይ እንዲሁ እንትን ምለው ነገር ይመጣብሃል። ያ ሪዝን ከሌለ አስቸጋሪ ነው። እሱ ብቻ ሳይሆን ብዙ ሰው ቢዝነስ ሲጀምር ፓሽኔ እንትን ነውና ፓሽኔን ማስከተል ስለምፈልግ የሆነ ሰውዬ ጂም መስራት የሚወድ ከሆነ ፓሽኔ ጂም መስራት ስለሆነ ጂም መክፈት አለብኝ ብሎ ያስባል። አይ ቲንክ የትኛው ቪዲዮ ላይ ነው ያየሁት? የሆነ ቪዲዮ ላይ አይቼ ነበረ። አሌክስ ሆርሞዝ ይሁን የሆነ ሰው ነው የተናገረው እና ከፓሽን ጋር ሪሌትድ የሆነ ቢዝነስ ክሬት ማድረግ one of the reasons it makes it bad is ቢዝነስ ለማሳደግ ፓሽንህ ያልሆኑ ነገሮችን መስራት ይኖርብሃል። አንተ ፓሽን የሆነው ሰዎችን ትሬን ማድረግ ሊሆን ይችላል አይደለ? ሰዎችን ትሬን የምታደርግበት ሰዓት በጣም ትንሽ ነው። ቢዝነስ ላይ ቢዝነስ ማርኬት የምታደርግበት ሰዓት የተበሳጨ ከስተመር ሃንድል የምታደርግበት ኢንባውንድ ኮል ሲመጣ እሱን ሃንድል የምታደርግበት ጊዜ ይበዛልና አድሚኒስትሬሽኑ ራሱ ብዙ ጊዜ ይፈጅባል። ሶ ፓሽኔ ብሎ ነገር ፓሽንን ያጠፋብሃል። ፓሽን ሜቢ ለተወሰነ ፊልድ ሊሰራ ይችላል። ሼፍ ኮንክ ጎበዝ አለ እኔ ሜቢ ሊሰራ ይችላል። ግን ሌላ ስራ ላይ ሲስተም ነው ስቲል ግን ሼፍ ሆነ ራሱ ቢዝነስ የራስህን ሬስቶራንት ከከፈትክ ማጆሪቲ ኦፍ ዘ ታይም መጀመረው ከሆነና ሌላ ሰው ሃየር ማድረግ አቅሙ ከሌለህ እኮ አድሚኒስትሬቲቭ ታስክ እየሰራህ እኮ ነው እየዋልክ ያለው እኮ ኩክ የምታደርግበት ሰዓት እኮ እዛ ጋር ሄደህ የምታያለው እሱ ነው ማለት የሆነ ቢዝነስ ሳቪ ኮንክ ምንድነው ማወቅ ያለብህ? ቢዝነስ ሳቪ ነው መሆን አለብህ። እንዴት ነው ጥሩ ነገር ስራውን ስታስበው ማለት ነው መጀመሩ ነው አይደለም ከሆነ ከሁለት ከሶስት ዓመት በኋላ ምንድነው ማድረገው ነው እንዳልኩ ነው። እኔ ስራ ስጀምርም እንትን ስል ያው ክሬዲቱንም ስጀምረው ኦኬ የሆነ የራሴ ፕላን አለ። እዚህ ይሄ ስራ ላይ ስንት ጊዜ እንደምቆይ አውቀዋለሁ ስጀምረው መች ላይ ኤግዚት እንደማድረግ አውቀዋለሁ። ያንን ስራ ለምን ፐርፐዝ እንደምፈልገው አውቀዋለሁ። ምን ቦታ እንዲደርስ እንደምፈልገው አውቀዋለሁ። እዚህ በቃ ለዛ ነው የምሰራው። ገብቼበት ፊገር አውት ለማድረግ አይደለም። ገባህ እንዳልኩ ገብቼበታለሁ። ግን ዋናው ፕላኑ እሱ ነው። ኦኬ በውስጥ ያሉ ሲስተሞች እንዳልኩ የተለያየ ነገር አዲስ የምትማረው በየቀኑ አለ። እዛ ፕሮሰስ ውስጥ እያለ ግን ጀምረዋለሁ 2 ዓመት 3 ዓመት ቆይበታለሁ። እዚህ ቦታ ላይ ሲደርስ ካምፓኒ ወይ ሸጭ ወጣዋለሁ። እዚህ ጋር ሶሪ አንድ ጥያቄ አለች። ሶ አንድ ሰው ቢዝነስ ሲጀምር ሙሉ ቢዝነሱን ማፓውት አድርጎ መጀመር አለበት ብለህ ታስባለህ? ማፓውት ማድረጉን ሳይሆን ምንድነው የምትፈልገው ነው። አስ ቢዝነስማን ከሆንክ ዋትስ ዘ ቢዝነስ ስራ ለምንድነው ያን ቢዝነስ ከፍተው ነው። ኦኬ ቢዝነስማን ከሆንክ ፕሮፊት ነው አይደል? ቫልዩ ለመጨመር ነው። እኔ ያንን በቃ ያንን ነው ፈልገው ባይል ይሄን ቫልዩ አሁን ክሬዲቱን ጀመርኩት አይደል? ስንጀምረው ከኦልሞስት ላስት ነበር ይሄ በሎን ማቺንግ ራሱ ያደገ አሁን 10 ውስጥ ገባ። ቫልዩ ጨምሯል። ካምፓኒው ትርፍ አይሰጠኝም። ክሬዲት ኮንሰልቲንግ አለ ያለ ይመጣና የትኛው ነው አሁን ይሄ ጀስት ኤስዲጂ ኤስዲጂ ክሬዲት ሶሉሽን ማለት እሱ ልክ የሆነ ቦታ ላይ ሲደርስ አይሆነ ሴል ታውታ እዛ ስራ ውስጥ እድሜ ልክ መቆየት እንፈልግበት አይደለም። የሆነ ቦታው ቫልዩ ላይ ሲደርስ ያን ካምፓኒ ኤግዚት ማድረግ አይቀርም። ገባ አይደል? ኢንትሪን እና ኤግዚትን ማወቅ ነው ቢዝነስ ላይ
ትገባበታለህ ትሰራዋለህ ወይ ደግሞ ኮንሲስተንትሊ ትቀጥለዋለህ ካልሆነ ደግሞ ኤግዚት ፕላን ሊኖር ይገባል ሶሪ ኢን ዘ ሚድል የሚባል ነገር ሊኖር ይገባል አሁን ሬስቶራንት ስጀምረው ኦኬ አንድ ሬስቶራንት ለመክፈት ነው ወይስ ከ5 ዓመት በኋላ 6 ብራንች ለመክፈት ነው አንድ ሬስቶራንት ላይ አንድ ብቻ ኮንስታክ አድርጋ ከቆየ ያ ጽናት ቢዝነስ አይደለም ማለት ነው የጀመረው ኢንድ ጎልህን ነው ስለዚህ ሙሉ ቢዝነስ ሞዴሉን ማፓውት ማድረግ ሳይሆን just know where to start and when to end or when to exit where ደግሞ ወዴት ነው የምትወስደው ነው ኦኬ just መድረስ የምፈልግበትን ቦታ አውቀው ነው በቃ አሁን እንዳልኩ ይሄን ስቱዲዮ ሲጀምራለህ ካሁን የጀመርኩበት አለ ከዛ ወዴት ነው ይሄን ቢዝነስ መውሰድ የምፈልገው እንዴት ነው ማድረግ የምፈልገው ከዛ በኋላስ ምንድነው ጣፈንተው within 10 years 15 ዓመት በኋላ ከዛ በኋላ ነው ቢዝነስ ፕላን መሰራው ለኔ የሰራልኝ እሱ ነው ክሬዲቱንም ሲጀምር እንደዛ ነው ጀምሬዋለሁ ከ5 ዓመት በኋላ ኦኬ በጀመረው ከ5 ዓመት በኋላ ምንድነው የሚመስለው ኦኬ ይሄን ይመስላል ጥሩ ነው ይሄን ማድረግ እፈልጋለሁ ያዋጣኛል ብዬ አሰብኩ 5 ዓመት ስራ ከዛ ቢዝነስ ሞዴሉን መሰራው ከጀመርኩበት እዛ 5 ዓመት በኋላ ላይ እዛ ካምፓኒ ቫልዩ እንደሚሆን ለማድረግ ነው በጣም የሚገርም ኤክስፕላኔሽን ሰጠን እንግዲህ ቪወሮቻችንም አሪፍ ኢንሳይት አግኝታችኋል ብዬ አስባለሁ ያው እንግዲህ አቶ አቢዳን ሾው በዚህ ሁኔታ እየቀጠለ ነው በዚህ መልኩ የዛሬውን ኤፒሶድ እናገባድደዋለን እንግዲህ ቴንክ ዩ ስለተመለከታችሁን እናመሰግናለሁ በጣም እና አሁን አተባረኝም እንባረር ሁለታችን